እርጉዝ ነኝ። አንቺ ምንድነው? እርጉዝ ነኝ። ምንድነው? በቃ ቶፊቅ ከሰማም ቶፊቅ ይገለኛል። እንደ ወይኔ አይደለም እኔ ተጋቡ እያልኳችሁ አይደለም። እናንተ ምንድነው ችግራችሁ? ለምን አትጋቡ? አንደገርሽም እንዴት አረግዛለሁ? እንዴት ሳንገባ በፊት እንዴት በቃ አባቴ ራሱ ያጥፋኛል። ቶፊቅ ራሱ ይሄን ነገር ካወቀ በቃ ይጠላኛል። ምክንያቱም እሱ ነግሮኛል። እናንተ ጻድቅ ናችሁ እንዴ? ለምን አትጋቡም? ከመጀመሪያ የተናገረ የለም እንዴ? ሻው ምንድነው ማድረገው? ጠይባ መጋባት ነው ማለት አርግዞ መጋባት አለ እንዴ? ኧረ ምን ይሁን ምን ሌላ መፍትሄ አለ? መፍትሄ ሰላም አለይኩም። እንግዲህ ቪዲዮውን እንዳያችሁት ነው ማለት ነው። ምን ያክል ወጣቱ ትውልድ ላይ ታዳጊዎች ላይ እያሰራጩት ያለውን መርዝ ፈሳድ ግልጽና ግልጽ ነው ማለት ነው። እኔ አሁን ይሄ በዋናነት ስለሚሰሩት ፕራንክ ድራማ መሰል ነገር ምናምን ስለዛ አይደለም የሚያሳዝነው፣ ከዛ በላይ የቤተሰብ ይሄን ነገር እውቅና መስጠታቸው ማለት ነው። ቤተሰቡ ያውቃል ማለት ነው፣ እንዳልተጋቡ ምን እንዳላሉ ያውቃሉ። ግን ያኒ ብርን አስበልጠው ነው እነዚህን ሰዎች ያኒ አሁን እናት ይኖራታል፣ አባት ይኖራታል፣ አባት ይቆጣኛል እያለች ነው። ከዚህ ነገር ያላስተዋቸው ቤተሰብ ከእምነታቸውና ከባህላቸው ይልቅ ብርን አስበልጠዋል ማለት ነው። ይሄ ነገር እየተለመደ እየመጣ ነው። በባለፈው አይታችኋል ጃኒና አዶናይን እንደዚሁ ተመሳሳይ ነገር ማለት ነው። የፈለጉትን ሲያደርጉ ቆይተው ከዚያ በኋላ የሆነ ትውውቅ ተባለ፣ ሽምግልና ባልተላከበት። መቼም ኢትዮጵያዊ ነን ክርስቲያንም ቢሆኑ እነዚህ ሙስሊም ናቸው፣ እምነት አለን፣ ባህልና ወግ አለን። ሽምግልና ባልተላከበት ሁኔታ እንደዛ ለልጆቻቸው ብልግና እውቅና መስጠት ማለት ነው። ያኒ ከእምነትና ከባህል ይልቅ ብሩን አስበልጠው ማለት ነው። ይሄ በጣም እየተለመደ መምጣቱ በጣም የሚያሳዝን ነገር ነው ማለት ነው። እንዴት ነው እስኪ ቆይ አሁን እነዚህ ሞዴል አድርጎ የያዘ ትውልድ እንዴት ነው ዚናን የሚጸየፈው? እንዴት ነው ክብረ ንጽህናውን ጠብቆ ለትዳር አጋሩ የሚሰጥ ትውልድ እንዴት ነው የሚመጣው? እነዚህ ሞዴል አድርገው ከተያዙ ማለት ነው። ይሄ በጣም የሚያሳዝን ነው። ይሄ መቆም ያለበት ነገር ነው። እነዚህ ይሄ ልጅ ቶፊቅ ታውቋቸዋላችሁ ሶሻል ሚዲያው ላይ ማለት ነው። እኛ ሙስሊሞች እነዚህን አሁን እንደው ይሄን ነገር ስርዓት ለማስያዝ ከፈለግ በቃ አንፎሎ ማለት አለብን። ሰብስክራይባችንን ዩቲዩብ ላይ ማንሳት አለብን። ያ ካልሆነ ወላሂ ተጠያቂ ነን አላህ ዘንድ። እኛንም ማበረታታት የያዝናቸው በእጃዞ ማለት ነው። የነሱ ቪዲዮ እያየን እነሱን ሰብስክራይብ አድርገን ሰብስክራይባችንን እናንሳ፣ ቪዲዮአችንም አንዴ እነሱ የሚለቁትን ቪዲዮ አለማየት። ይሄ ካልሆነ ግን አላህ Subhanahu Wa Ta'ala ዘንድ ወላሂ እንጠይቃለን። الله سبحانه وتعالى اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون إلى الله سبحانه وتعالى አፋችንን ዘግቶ እጆቻችን ያናግራሉ ስለሰሩት ስራ ማለት ነው። ስላደረጉት ሰብስክራይብ፣ ስላደረጉት ፎሎ፣ ስለሰሩት ፈሳድ እጆቻችን ያኔ ይመሰክራሉ። بما كانوا يكسبون ሲሰሩ ስለነበሩ ስራ የዛን ጊዜ ይመሰክራሉ ማለት ነው። የሰው ልጅ ቢመሸሂቱም علينا ሲል የሰውነት ክፍሎቹን ለምን መሰከራችሁብን ሲል አንጠቀነ الله الذي انطق كل شيء ይላል። ያ ሁሉን ነገር የሚያናገረው የሆነው አላህ አናገረን፣ እንድንናገር አደረገን ይላሉ፣ ይመሰክራሉ። ስለዚህ እጃችን ይመሰክራል። ይሄ እነሱን ይሄን ፈሳዳቸውን የምናይበት አይናችን ይመሰክራል። ስለዚህ ይሄን ነገር ማስፋፋት የለብንም። ሁላችንም በቃ ሙስሊሞችም ሀታ ሙስሊም ያልሆናችሁ እንደ አይነት በቃ ግልጽ የሆነ ፈሳድ خلاص ሰብስክራይባችሁን አንሱ፣ አንፎሎ እያደረጋችሁ خلاص እይታ እንዳጡ ማድረግ ነው። ያ ካልሆነ ግን እናንተም እየተባበራችኋቸው እንደሆነ እወቁት።